ደዌውም ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለው ሌላው ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስም ተነሳ፣ አልጋህንም ተሸክመ ሂድ አለው። ወዲያውኑም ሰውየውም ዳነ፣ አልጋውንም ተሸክሞ ሄደ። ያም ቀን ሰንበት ነበርና፣ ስለዚህም አይሁድ የተፈወሰውን ሰው ሰንበት ነው፣ አልጋህን ልትሸከም አልተፈቀደልህም አለ። እርሱ ግን ያዳነኝ ያ ሰው አልጋህን ተሸክመ ሂድ አለኝ ብሎ መለሰላቸው። በዚህ ቦታ ላይ ሰውየው አንድ የተናገረው ነገር ያዳነኝ ያ ሰው አልጋህን ተሸክመ ሂድ አለኝ። ይሄ ሰውዬ ከ38 ዓመት ጀምሮ ወይንም ታሞ በሚተኛ በበጎች በር በዛ መመላለሻ 5 መመላለሻ እንዳለ ከላይ ጀምሮ እናያለን። ነገር ግን በዛ ቦታ ላይ በተቸገረ በተጨነቀ ሰዎች እርዳታ በፈለገ ጊዜ ሰዎች ሊረዱ ባልመጡ ሰዓት ማንም ሊጠይቀው ያልቻለ ጊዜ ማንም ሊያየው ባልቻለ ጊዜ ኢየሱስ ድንገት ወደሱ መጣና ልትድን ትወዳለህን? ሰውየው አንድ ነገር ይፈልጋል፣ መዳን ይፈልጋል። ኢየሱስ ሐሳቡን፣ ችግሩን፣ ጭንቀቱን አውቆ መጣና ልትድን ትወዳለህን? ልድን እወዳለሁ፣ ነገር ግን ውሃው በተናወጠ ሰዓት ወደ ውስጥ የሚያስቀምጠኝ ሰው የለኝም አለ። ሰው የለኝም፣ የሚረዳኝ የለኝም፣ የሚያግዘኝ የለኝም። ነገር ግን ውሃው በተናወጠ ሰዓት ቀድመውኝ ይፈወሳሉ። ከኔ በኋላ የመጡ ሰዎች ብዙ ሰዎች ሆኖላቸዋል፣ ተሳክቶላቸዋል። እኔ ግን ቀርቻለሁ። በዚህ ላይ አንድ መልእክት ልናገር እፈልጋለሁ። ከኔ ኋላ ተነስተው እንዲሆኑ ለምትሉ ሰዎች፣ ከኔ ኋላ ነገር እንደዚህ ሆነላቸው በሰው ላይ እይታ የምታደርጉ ሰዎች፣ ጊዜያችሁ ሲደርስ የሚቀድማችሁ የለም። የእናንተ ጊዜ ሲደርስ እናንተን የሚቀድም የለም። አንድ ቃል ልናገራችሁ። ኢየሱስ በመጣ ጊዜ ፕሮሰስ አላበዛም። አልጋህን ተሸክመ ሂድ ነው ያለው። ሰውየው የዛን ጊዜ አልጋውን ተሸክሞ ሲሄድ ትናንት ያልጠየቀው ሰው ሁሉ መዳኑን ሲያዩ አልጋህን ልትሸከም አልተፈቀደልም። ሲሆንለት፣ ሲሳካለት፣ ሲደረግለት፣ ጉብኝት ሲያገኝ ሰዎች መቅናት ይጀምሩ። ወዳጅ አንድ ነገር ስማኝ፣ ሲሆንልህ የሚቀና ይነሳል። ሲሳካልህ በአንተ ላይ የሚመቃኝ ይነሳል። የሚመቃኝ ተነሳ ማለት ጉብኝት ወደ አንተ እየመጣ ነው ማለት ነው። በሰው ሁኔታ በሰው ንግግር የምትሰናከሉ ሰዎች አትሰናከሉ። ጉብኝት ወደ እናንተ እየመጣ ነው። ይሄ ሰውዬ አንድ ነገር ነገራቸው። ያዳነኝ ያ ሰው አልጋህን ተሸክመ ሂድ ብሎኛል አለ። ያዳነኝ ማን ነው? ያዳነኝ ኢየሱስ ይባላል አለ። ማንም ሊደርስልኝ ባልቻለ ቦታ፣ ማንም ሊያየኝ ባልቻለ ቦታ ደርሶ አይቶኛል፣ ደርሶ አድኖኛል አላቸው። ያዳነኝ ያ ሰው ፈቅዶልኛል። ስለዚህ ወዳጄ ይህንን መልእክት ለምትሰማኝ በዓለም ዙሪያ ላለኝ ወዳጄ በዚህ ቃል የተነሳ ተፈቅዶልሃል። ማንኛውም አልፈቀድም ያለ ጉዳይ ቢኖር በጌታ በኢየሱስ ክርስቶስ ስም ተፈቅዶላችኋል። ተባረኩ።